ሰላም እንዴት ናችሁ? የዩቲዩብ ቻናላችን ቤተሰቦች በባለፈው ፓርት ግሎባል ትሬንድን አይ ቲንክ አራተኛውን ፓርት የሰራላችሁ ይመስለኛል። ሶ አክተርስ ኦፍ ኢንተርናሽናል ሪሌሽን ስለሚለው አይተን ነበር። ሁለት አይነት አክተር እንደነበሩ ስቴት አክተር እና ነን ስቴት አክተር የሚባሉትን በግልጽ አይተናል ማለት ነው። ሶ ዛሬ የምንጀምረው ደግሞ 1.5 ሌቭል ኦፍ አናላይዝ ኢንተርናሽናል ሪሌሽን የሚለውን ይሆናል። እንግዲህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም መጨረሻ ገዳችሁ ላይክ በማድረግ ለጓደኞቻችሁ ደግሞ ይሄን ቪዲዮ ሼር እንድታደርጉላችሁ እንገልጻለን ማለት ነው። ስለዚህ ደግሞ ለቻናላችን አዲስ ካልሆናችሁ ትብብራችሁ እንዳይለየን ላይክ ማድረጋችሁ እንዳትረሱ ማለት እንፈልጋለን። ስለዚህ ዛሬ የምንጀምረው ሌቭል ኦፍ አናላይዝ ኢንተርናሽናል ሪሌሽን በዓለም አቀፍ ግንኙነት ላይ አናላይዝ ይሰራል። እንግዲህ ኢንተርናሽናል ሪሌሽን አለ ብለናል። ሶ እዛ ኢንተርናሽናል ሪሌሽን ላይ ደግሞ የሚሳተፉት አካሎች አሉ ብለናል። ሶ እነኛ የሚሳተፉት ወይንም ሀገር ትሆናለች፣ ኢንዲቪጁዋል ሊሆን ይችላል፣ ግሩፕ ሊሆን ይችላል፣ ሲስተም ሊሆን ይችላል። ያንን አናላይዝ ማድረግ ለምንድን ነው? ምን አይነት ነገር ፈልገው ነው? ኦኬ ከዛ ነገር በስተጀርባ ምን አለ ብለን ጠለቅ ያለ ትንታኔ ማለት ነው። ኦኬ በዓለም አቀፍ ግንኙነት ላይ ያሉ የትንታኔ ደረጃዎች የሚለውን ዛሬ የምናይ ይሆናል። ሌታስ ዘ ቻፕተር ዘ ሌሰን ቱዴይ የምንማረው እንግዲህ ይሄን ማለት ነው። In early days of international relations, say from 1990 until after the Second World War, a lot of words will be called traditional or conventional. International relation was not concerned with any potential distinction between different levels, analysis or theoretical perspective. እንግዲህ በቀደምት በርቤን ይሄ ኢንተርናሽናል ሪሌሽን በቀደምት ቀድሞ በነበረው ጊዜያቶች ማለትም ከ1919 እስከ ሁለተኛ ዓለም ጦርነት ጊዜ ብዙ ጊዜ አብዛኛው የዓለም አቀፍ ግንኙነት የሚገለጸው ትራዲሽናል በሆነ መንገድ ነበር። ይህ ምን ማለት ነው? ብዙም በቃ ያን ያህል ልዩነት አይሰጠው ነበር። በኢንዲቪጁዋል ሌቭል የሰውየው ምንድነው፣ የቡድኖች ደረጃ ምን ይመስላል ምናምን የሚል ነገር አይሰጠው ነበር። ይሄ አናላይዝ የሚሰጠው በተለያየ ፐርስፔክቲቭ አይደረግም ነበር። ስቴት ከሆነች ያችን ስቴት ብቻ ነው አይቶ የሚሰራው። ስቴት የምትለዋን ነገር ብቻ ነው የሚተነትነው። ያቺ ስቴት ለምሳሌ ኢትዮጵያ የምትባለው ሀገር ዱሪንግ ደርግ ዘመነ መንግስት ከሶማሌ ጋር ጦርነት ስትገባ ኦኬ ስቴቷን ብቻ ነው የሚያየው። ስለ ዚያድ ባሬ ሞቲቬሽን ምናምን ያየም እንደዛ ነበር የሚያየው ማለት ነው። ዳቪድ ሲንገር lamented that scholar would simply roam up and down the ladder of organizational complexity within remarkable abandon, focusing upon total system, international organization, region, coalition, extra national association, nation, domestic pressure groups, social class, elites, and individual as need to required. As the need of the moment are required. ስለዚህ ዳቪድ ሲንገር የተባለው ሰው ምን ብሎ ነው የሚያምነው? እነኚህን ስኮላሮች የሚገልጹት ነገር በቀላሉ ስለ አንድ ድርጅት ወይም ስለ አንድ ኦርጋናይዜሽን ስቴት ልኮን ትችላለች በውስጡ ስላለው ውጣወር ሳይሆን ማየት ያለባቸው ያንን ነገር ትተው ወደ ተለያየ ሌብል ማወቅ አለባቸው። ትኩረት ማድረግ አለባቸው። ቶታል ሲስተሙ ምን ይመስላል፣ ኢንተርናሽናል ኦርጋናይዜሽኖችን፣ ሪጅኖች፣ ኮአሊሽኖች፣ ኤክስትራ ናሽናል አሶሲዬሽኖች፣ ኦኬ ናሽናል ዶሜስቲክ ፕሬሸር ግሩፕ ለምሳሌ ኔሽኖች፣ ዶሜስቲክ ፕሬሸር ግሩፕ ለምሳሌ በአንድ ሀገር ውስጥ ከፍተኛ ግፊት ያላቸው አሉ። ለምሳሌ ሎቢንግ ግሩፕ ይባላሉ በምናየው ወደፊት እነኚህ ባለስልጣን ኦፊሻል ግሩፖች ኦኬ ከነሱ ዘንድ አናላይዝ መሰራት አለበት። ከሶሻል ክላስ ዘንድ ኦኬ ከኤሊቶች ዘንድ ከኢንዲቪጁዋልስ እንዲሁም ኢንዲቪጁዋሎች እነዚህ የሚያስፈልጉን ነገሮች ናቸው ብሎ ይገልጻል ማለት ነው። ስለዚህ ኢንዲቪጁዋል ይሄ ጋር በቃ ዳቪድ ሲንገር ምንድን ማለት የፈለገው ይሄ ሌቭል ኦፍ አናላይሱ ዋይደር መሆን አለበት። ኦኬ አንድ ጋር ኮንሰንትሬት መሆን የለበትም። ስለ አንድ ኦርጋናይዜሽናል ኮምፕሌክሲቲ ብቻ መሆን የለበትም። ያን ነገር መተው አለብን ብሎ ነው የሚያምነው ሲንገር። ክሪቲሲዝም ኦፍ ዚስ ጀነራል ዝሎንጋሽ እንግዲህ ሲንገር የሚባለው ሰውዬ በአጠቃላይ ይሄን ነገር ይተቻል። ጠቅላላ ስሎጋኑን ማለት ይሄንን ኦፖዝ ያደርጋል። ምን በአንድ ብቻ ነው በአንድ ነገር ብቻ ኮንሰንትሬት መሆን የለበትም። በቃ በኢንዲቪጁዋል ሌቭል፣ በግሩፕ፣ በሲስተም፣ በስቴት ሌቭል መጠናት አለበት ብሎ የቀደመውን ሲስተም ይተቻል። ሶ ሲንገር
የሚባለው ሰውዬ highlight another thinking of international relation as something that can be studied from different and distinctive perspective። ስለዚህ ዳቪድ ሲንገር ዋና ጽንሰ ሀሳቡ ምንድነው ሲባል ኢንተርናሽናል ሪሌሽን የሚባለው ነገር በሌላ ፋይዳ መታየት አለበት፣ መታሰብ አለበት። ስለዚህ በተለያየ አውድ በተለያየ አተይ ኢንተርናሽናል ሪሌሽን የሚባለው አናላይዝ ሲሰራ በዛ ዘንድ መታየት አለበት ብሎ ሀሳቡን ይገልጻል። being clear about our level of analysis can be permanent as indulging analytical cherry picking. That is to say, from randomly gathering evidence across different levels pursuit to answer our research's question. So ስለዚህ ዳቪድ ሲንገር የሚባለው ሰውዬ ይሄን ካለ being clear about our level of analysis can be እንግዲህ የኛ ለምሳሌ የምንሰጠው ትንታኔ ምን ሆነ አለበት ግልጽ ለመሆን ግልጽ እንዲሆን ከፈለግን የኛ ትንታኔ ምን ሆነ አለበት ነው ቸሪ ፒኪንግ የሚባለውን ነገር ማስወገድ አለበት። ወይም ግልጽ የሆነ ትንታኔ ስንሰጥ ቸሪ ፒኪንግ ማለት ይሄ አላስፈላጊ የሆነ ማለት ራንደምሊ የሆነ በዘፈቀደ የምንሰበስባቸው ማስረጃዎች ከተለያየ ሌብል እንትን የሚለው ነገር ስለዚህ የኛ ሪሰርች ኩዌሽን መልስ እንዲያገኝ ያደርጋል ማለት ለምሳሌ እዚህ ጋር የእስራኤልና ሐማስ ጦርነት ማንሳት እንችላለን። ኦኬ ያው እንዲገባችሁ ብዬ ከነባራዊ ሁኔታው ጋር ነው እያገናኛለሁት። ስለዚህ የእስራኤልና ሐማስ ጦርነት በኢቲቪ በኤንቢሲ በኤፍኤም በአልጀዚራ በሲኤንኤን የሚቀርበው መረጃ it is very huge so የኛ ኤቪደንስ ምን መሆን አለበት ማለት ነው። ይህንን ትክክለኛ የሆነውን ኤቪደንስ ለማግኘት ኤቪደንሳችን ክሊር መሆን አለበት። ሶ ያ ክሊር ሲሆን ደግሞ አላስፈላጊ የሆነ ትንታኔ ከምንሰጥበት ነገር የኛ መረጃ ክሊር ከሆነልን ቸሪ ፒኪንግ የሚባለው ወይም ይሄ አላስፈላጊ የሆነ መረጃ ይቀንሳል ማለት ነው። ስለዚህ የኛ ኢንቨስቲጌሽን መሆን አለበት በጣም ክሊር መሆን አለበት። ይሄ ነገር ደግሞ አላስፈላጊ ከሆነ ቼክ ፒኪንግ ከሆነ ራንደም የምናገኛቸው ኤቪደንሶች ከተለያየ ሌቭል የምናገኛቸው ነገሮች አስወግዶ አንሰር ቱ አወር ሪሰርች ኩዌሽን ለኛ ለምንፈልገው ሪሰርች ጥያቄ መልስ እንድናገኝ ያነገና ማለት ነው። በተለያየ ፐርስፔክቲቭ ያን መረጃ ደግሞ ክሊር በሆነ መንገድ አናላይዝ ስንሰጥ we also need to acknowledge to analytical consequence of drafting between labels that our research for evidence will need to comprehensive and we need to have look at different set of data material from each additional aspect. so የምንድን ነው እንግዲህ እኛ የሆነን ኤቪደንስ ስንፈልግ መሆን አለበት ማለት ነው። ኤቪደንሱ ሰፋ ያለ መሆን አለበት። እንዲሁም ደግሞ you may look different set okay የተለያየ አውድን የተለያየ ሴት ኦፍ ኢንፎርሜሽንን የያዘ ዳታን የያዘ እንዲሁም ደግሞ ማቴሪያሎችን እያንዳንዱ የኛ የምንሰጠው ትንታኔ እዛ ላይ የተደገፈ ሊሆን ይገባል። ለምሳሌ if you were explain German decision to open its border to 100,000 of refugees 2015 ማለት ነው you may want to look at external pressure as much as personal motivation German Chancellor Angela Merkel። ስለዚህ እዚህ ጋር እንደ አንድ ኤግዛምፕል የሚያነሳልን ጀርመን የምትባለው ሀገር ስለ ጀርመን እየገለጸ ነው። የጀርመን ውሳኔ በመቶ ሺዎች ለሚቆጠሩ ሪፊውጂዎች ወይም እንደነ ስደተኞች በ2015 ላይ ጀርመን ድንበሯን ከፍታ ነበር ይላል። so which may be done to look ስለዚህ ይሄ ነገር ስንመለከት ኤክስተርናል ፕሬሸሩ ምን ይመስላል? ኦኬ ጀርመን ይሄንን ድንበር ለመክፈት ያሰበችበት የውጭ ጫና ይኖር ይሆን? ያንን ፋይንድ እናደርጋለን። እንዲሁም ደግሞ ኦኬ የጀርመን ቻንስለር የነበረችው አንጌላ ሜርክል የምትባለው ንግስት ፐርሰናል ሞቲቬሽን ወይም ይሄ ፐርሰናል ሞቲቬሽኗ ምን ይመስላል የሚሉን በተቻለ መጠን ማየት ያስፈልጋል። ስለዚህ መረጃችን ምን ሆነ አለበት ከተለያየ ፐርስፔክቲቭ እንዲሁም ደግሞ ሰፋ ያለ ኮምፕሬሄንሲቭ የሆነ መረጃን ሊኖረን ኤቪደንስ ይፈልጋል ማለት ነው። ሶ you would investigate factor at system level እንግዲህ you would investigate factor system ለምሳሌ at system level ኢኮኖሚክ ኢንዲኬተሩ ሪፊውጂዎቹ ፍሎዋቸው ምን ይመስላል at the key partner ኦኬ
ስለዚህ ሲስተም ሌቭል ደግሞ እናየዋለን። ሲስተም ሌቭል ሲባል አት ዘ ግሎባል ሌቭል ኦኬ፣ ይሄ ነገር በግሎባል ሌቭል ኢኮኖሚክ ኢንዲኬተሩ ምን ይመስላል? ኢኮኖሚክ ኢንዲኬተራቸው ይሄ ኢኮኖሚክ አመላካቾቹ ምን ይመስላሉ? እዚህ ኢንቨስቲጌት ስናደርግ የተለያዩ ፋክተሮችን የሪፉጂዎቹ በቀጠናው ላይ ያለው ፍሰት ምን ይመስላል? እንዲሁ ደግሞ እነኛ የጀርመን ቁልፍ አጋሮች የነበሩት አታያቸው ወይም አቲቲዩዳቸው ምን ይመስላል የሚለውን ቢያውልክና ስለዚህ ፋክተሮችንም ኢንቨስቲጌት እናደርጋለን። ኢኮኖሚክ ኢንዲኬተር ምን ሊኖረው ይችላል? ይሄ ነገር የሪፉጂዎቹ ፍሎ ምን ይመስላል? ኦኬ እዛች ሀገር ውስጥ ከገቡ በኋላ ፍሰቱ እንዴት ሊሆን ይችላል? ደግሞ ለዛች ሀገር ያን ነገር ስትፈቅድ ለምሳሌ ደሃ ሀገሮች ከሆኑ ከኢትዮጵያ የሄዱ ከሆኑ ኦኬ ኢትዮጵያ ያቺ ቁልፍ አጋር ለሆነችው ጀርመን የምትባል ሀገር ድንበሯን ስትከፍት ከዛች ደግሞ ከደሃ ሀገር ወይም ከዛች ወይም ሀብታም ሀገር ሊሆን ይችላል ኦኬ አትሂዱ ምን አይነት አስተሳሰብ ለዛች ሀገር የሆነ ነገር ወይም አታየዋ ምን ይመስላል የሚለው ነገር ነው ያለ ኤንድ አት ኢንዲቪጁዋል ሌቭል ደግሞ ነው ያለ። እሺ የአንገላ ሜርከል አይዲዮሎጂካል ባክግራውንዷ ምን ይመስላል? ኦኬ እንደ ደግሞ ሀር ኢንተረስቷ የሷ ፍላጎት እንዲሁም አታየዋ ፐርሰፕሽኗ ምን ይመስላል? ኦኬ ኦፍ ዘ ፕሮብሌም አስ ኢመርጅ ፍሮም ስቴትመንት እንግዲህ ይሄንን ስቴትመንት ኢመርጅ ስታደርግ ኦኬ የሆነ ችግር ይኖር ኬ ዲሲሽን ስራውት ኬር ኦኬ የሷ የሙያ ልምዷ ኦኬ የሷ ሙሉ በሙሉ የህይወት ታሪኳ ምን ይመስላል የሚለውንም ይሄን የምናይ ይሆናል ማለት ነው። ኦኬ ስቱደንት ይሄን ያለን የሷን ስራውት ኬሪየርም ማየት ያስፈልጋል። ምን ደረጃ ኢንዲቪጁዋል ሌቭል ማለት ነው። each would be contribute to overall explanation but you would need to prepare to look different set of information. so እንግዲህ እነኚህ ሁሉ ለኛ ኤክስፕላኔሽን ኦኬ እያንዳንዱ ኤክስፕላኔሽን ለኛ ከፍተኛ ኤክስፕሌን ለማድረግ አስተዋጽኦ አለው። ነገር ግን ይሄ ብቻ አያበቃም። ሶ ምን ይመስላል ማለት ነው ፕሪፔር ሉክ አት ዲፈረንት ሴት ኦፍ ወይ የተለያየ መረጃ ማየት ያስፈልጋል ማለት ነው። ምን ስንሰራ ኢንተርናሽናል ሌቭል ኦፍ አናላይሲስ ስንሰራ ያስፈልጋል። from 1915 onward more and more international scholars endeavored to specifically focus their analysis more clearly. እንግዲህ ከ1950ዎቹ በኋላ በይበልጥ የዓለም አቀፍ ምሁራን ኢንተርናሽናል ሌቭል ላይ የሚሰሩ ምሁራኖች ምን ማድረግ ጀመሩ? በራሳቸው መንገድ ግልጽ በሆነ መንገድ አናላይዝ ለመስጠት ትኩረት እያደረጉ የመጡበት ታይም ነበር ማለት ነው። ለምሳሌ በጣም ታዋቂ ከነበሩት መካከል ኬንዝ ዋልተዝማን የተባለ ሰው The State and War በሚል መጽሐፉ a theoretical analysis which introduce an analytical framework from study of international relations that distinguish between refer to difference image an issue. ስለዚህ ኬንዝ ዋልተዝማን የተባለው ሰውዬ ኢንተርናሽናል ሪሌሽን በተለያየ አተያይ ማየት አለብን የሚል እሳቤ ይዞ ብቅ አለ ማለት ነው። ሶ ዘ ኢንዲቪጁዋል ከማየት አለብን ማለት ነው። ከኢንዲቪጁዋል ከስቴት ከኢንተርናሽናል ሲስተሙን ወይም ሲስተም ሌቭሉን ማየት አለብን አለ። ዋይ ለምሳሌ አዶልፍ ሂትለር ወይንም አሁናዊ ሁኔታው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወይንም የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሚባሉት አላ እነሱ ኢንዲቪጁዋሊ መታየት አለባቸው። ስቴቷ ራሷ ራሽያ ምንድን ያነሳሳት ታሪካዊ ሁኔታዋ ያቺ ሩሲያ ዩክሬን የምትባለው ሀገር ኦኬ በታሪክ ግን የሩሲያ ነበረች ብሎ ወደ ኋላ ማየት ሲስተም ሌቭል ኦኬ የሲስተም ሌቭል አሁን ያለው ምንድነው ዩኒፖላር ነው ባይኖፖላር ነው መልቲፖላር ነው ምናምን የሚለው ነገር ማየት ያስፈልጋል የሚል አትያይ መጣ ማለት ነው። ዋልተዝ contribution to the discipline generate interest to analyzing international system as place interaction between states. ስለዚህ ዋልተር የሚባለው ሰውዬ ለኢንተርናሽናል ሪሌሽን አናላይዝ ለማድረግ ከፍተኛ የሆነ አስተዋጽኦ ነበረው ማለት ነው። እንግዲህ ቀጣይ የምንጀምረው ሌቭል ኦፍ አናላይስ ፈርስት ኢንዲቪጁዋል ሌቭልን እናያለን። ሶ the international relation can be analyzed from perspective of individual. ስለዚህ ዓለም አቀፍ ግንኙነቱ ሲደረግ በግለሰብ ደረጃ ከግለሰቡ ደረጃ አናላይዝ ይደረጋል። here we look as Weber እንግዲህ እሱ ምን እናያለን
ኦኬ ሌበሩ ምን ይመስላል? ሞቲቬሽኑ ምንድነው? ቢሊፉ ምንድነው? ኤንድ ኦሪየንቴሽን ኦፍ ኢንዲቪጁዋል አፌክቲንግ ኤ ፓርቲኩላር ኢንተርናሽናል ፊኖሜና። ስለዚህ በሆነ ፊኖሜና ላይ ያ ሰውዬ አፌክቱ ወይም ተጽዕኖ ምን ይመስላል? ፎር ኤግዛምፕል አሁን ደግሞ ወደ ሚድል ኢስት እንንጣና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተለያዩ በሐማስ ላይ እንዲሁም ደግሞ አሁን በቅርብ ጊዜ ወዲህ በታይራን ላይ ከፍተኛ የሆነ የሚሳኤል ጥቃቶችን እያደረሱ ይገኛሉ ቤንያሚን ኔታንያሁ። ስለዚህ የቤንያሚን ኔታንያሁ ይሄው ምንድነው ጸባዩ ምንድነው? ሐማስን ለመምታት ጋዛን ለመቆጣጠር ሞቲቬሽኑ ምንድነው? ያነሳሳው ነገር ምንድነው? ኦኬ ጋዛን ከተቆጣጠሩ የሱ ወይንም ቢሊፉ ምንድነው? ኦኬ በምንድነው የሚያምነው? ኦኬ እምነቱ ምንድነው? ጋዛን መቆጣጠር ሰዎችን የጋዛን ሰዎች መጨረስ ነው ወይስ ደግሞ ጋዛን ሰርጽን መቆጣጠር ነው? ኦኬ ያ ሰውዬ በዛ በኢንተርናሽናል ፊኖሜና ላይ ደግሞ ይሄ ቤንያሚን ኔታንያሁ የሚባለው ሰውዬ ከፍተኛ ሆነ ኢንዶኔሽያ ማለት ነው ተደማጭነት አስተዋጽኦ አለው ማለት ነው ለኢንተርናሽናል ሪሌሽን ላይ። ሶ ኢፍ ሉኪንግ አት አክሽን ኦፍ ኢንዲቪጁዋል፣ ስለዚህ ምን ማለት ያስፈልጋል? የሰውየውን አክሽን ዊሉ ላይክ ኦልሶ ኒድ ቱ ኢንጌጅ ዊዝ ኢምፕሊኬሽን ኦፍ ሁማን ኔቸር። ሶ የሰውዬ ምንድነው ምን አይነት አስተዋጽኦ አለው የሚለውን ሁማን ኔቸር በሰው ልጅ በተፈጥሮ የሰውዬ ምንድነው እዛ ጉዳይ ላይ ለመሳተፍ ያበቃው ነገር ኦኬ ኢንጌጅ ለማድረግ ያበቃው ነገር ኦኬ ምን አይነት አድቫንቴጅ ለማግኘት ነው የሚለውንም የሰውየውን አክሽንን ኢንዲቪጁዋል አክሽንን ማየት ያስፈልጋል። ዚስ ካን ቢ ሲን ሳይኮሎጂ ይህ ሲባል የሰውየውን ሳይኮሎጂ ኦኬ ለምሳሌ ቤንያሚን ኔታንያሁ ሳይኮሎጂካሊ መታየት አለበት ኤንድ ኢሞሽኑ መታየት አለበት። ቢሄን አክሽን ከሱ ከሚወስናቸው ውሳኔዎችና ከሚያደርጋቸው ድርጊቶች በስተጀርባ ያሉትን ነገሮች የሱን ሳይክ ኦኬ አብሰይ አእምሮ መታየት አለበት። የሰውዬ ምንድነው አስተሳሰቡ የሚለው ነገር ኦኬ ያን ታጠናለህ። እንዲሁም ወነኛ ኢሞሽኑ ምን ይመስላል የሚለው ነገር ማየት ያስፈልጋል ማለት ነው። their fears and their visions as well as their access to information and capacity to make difference። ስለዚህ የሱ ፍርሃት አለበት ወይ ራእዩ ምንድነው? እንዲሁም ደግሞ እሱ ያን ነገር ለማድረግ ያን ነገር ለመወሰን መረጃው አለው ወይ በተለያየ ነገር አቅም አለው ወይ የሚለው ነገር ማየት ያስፈልጋል። ሳይኮሎጂካል ፋክተር do not only matter at level of individual member of society or group። ሳይኮሎጂካል ፋክተር የሚባለው ግን ለዛ ለኢንዲቪጁዋል ሌቭል ለምንሰጠው ወይም የሳይኮሎጂካል ፋክተር የምንለው ይሄ ብቻ መመዘኛ አይሆንም ነው። ኦኬ ለያለ ሰው ሌቭል ኦፍ ኢንዲቪጁዋል ሜምበር ኦፍ ሶሳይቲ ኦር ግሩፕ ያን ማህበረሰብ ወይም ግሩፕን የወከለ ማህበረሰብን የወከለ ለምሳሌ ብራድሊ ፑቲን በቃ ሳይኮሎጂካሊ ብቻ የምናይ ከሆነ ይሄ መመዘኛ አይደለም። በሌላ ፐርስፔክቲቭ ማየት ያስፈልጋል ለማለፈልጉ ነው። there are also an important factor in analyzing foreign policy። ስለዚህ ይህንን ኢንዲቪጁዋል እንትነችን ማየት በጣም ጠቃሚ ነው ማለት ነው። አናላይዝ የውጭን ፖሊሲ አናላይዝ ለማድረግ whenever particular mindsets and perceptions of political leaders and key actors may influence their decision and ስለዚህ የሚወሰናቸው ውሳኔዎች በጣም ከፍተኛ የሆነ ኢንፍሉዌንስ አላቸው ማለት ነው። ያ ሰውዬ ተደማጭነት ካለ ያ ሰውዬ የሚወሰናቸው ውሳኔዎችና የሚሰጡት ግን ዝም ብሎ ላይ ፐርሰናል እኔ አሁን የምሰጠው ውሳኔ የማደርገው ነገር ከፕራይም ሚኒስትር አብይ አህመድ ጋር አይመሳሰልም። ሃይ ስለዚህ የሰውየው አቋም የሰውየው ያለበት ደረጃ ወስኗል። ዝም ብሎ ተራ ሰው በኢንተርናሽናል ሪሌሽን ላይ ግን ኢንፍሉዌንስ አለው ማለት አይደለም። ፎር ኤግዛምፕል ፕራይም ሚኒስተር ኢንካንቸሪንግ ዘ ሊደር ኦፍ አናዘር ስቴት ቱ ኔጎሺየት አን ኢምፖርታንት ፋይናንሻል አግሪመንት ዘ ሄድ ኦፍ ላርጅ ኮርፖሬሽን አዶፕቲንግ ዘ ፖሊሲ ቱ ሪስኪው ዜር ቢዝነስ ኦር ኢቨን ዘ ሲቹዌሽን ኦፍ ኢንዲቪጁዋል ሲቲዝን ኤንድ ዜር አቲቲዩድ ቱዋርድ አውስተሪቲ ሜር። ስለዚህ አንድ ጠቅላይ ሚኒስተር ኢንካውንተር ማድረግ ቢፈልግ ሊደር ቱ አናዘር ስቴት ከሌላኛው ስቴት ጋራ ኔጎሺየት እንግዲህ በጠቃሚ ከሚባሉ ፋይናንሻል ድርድሮች ማድረግ ይችላል። ዜድ ኦፍ ላርጅ ኮርፖሬሽን አዶፕቲንግ ፖሊሲ ቱ ሪስኪው ዜር ቢዝነስ። ስለዚህ የሰውዬ ወይም ፕራይም ሚኒስተር ከሆነ ይህን የማድረግ ምንድነው ማለት ነው ስልጣን ያለው ከሆነ የሰውዬ ተደማጭነት ይኖረዋል ማለት ነው። ፎከሲንግ ኦን ኢንዲቪጁዋል ሌቭል ኤንድ ሴይ ፓርቲኩላር አክሽን ኦፍ ስፔሲፊክ ፐርሶናሊቲስ ኢን ዘ ፐብሊክ ሪሊ።
እንግዲህ ፎከስ ስናደርግ ኢንዲቪዥዋል ሌቭል ላይ በተለይ አክሽናቸው ስፔሲፊክ ፐርሰናሊቲዎች ፐብሊክ ሪዲም ዘቢ ፖለቲሻን ሊሆኑ ይችላሉ፣ ዲፕሎማት፣ ባንከሮች እነኚህ ዊል ዱ አስ ቱ ድራዊንግ ዲፈረንስ ኮንክሉዥን አጌን አባውት ዘ ኬዝ ኤንድ ኮንሲኩዌንስ ዛት ፊኖሚና። ስለዚህ እነኚህ የሚወስዱት ውሳኔ በዚህ ስር ደግሞ የሚካተቱት ፖለቲሻኖች፣ ዲፕሎማቶች፣ ባንከሮች ደግሞ የነሱም ስፔሲፊክ የሆነ አክሽናቸው እነኚህ ፐርሰናሊቲዎች በኢንዲቪዥዋል ሌቭል ላይ ከፍተኛውን አስተዋጽኦ አላቸው። እነዚህ የነኚህ ወዴት ያመራ ማለት ነው። የነሱ ውሳኔ በተለያየ ኮንክሉዥን የሚሰጡት ውሳኔ ኬዝ እና ኮንሲኩዌንስ አለው ማለት ነው በሆነ ፊኖሜና ላይ። ኢን ሾርት ቢንግ አዌር ኤንድ አክኖሎጂንግ ዘ ፖቴንሻል ጋፕስ አወር ኦብዘርቬሽን ዛት ኢዝ ዋይ ኦል ዋት ኢዝ ኖት ዳይሬክትሊ ካፕቸርድ ባይ አወር ፐርሴፕቲቭ ኦር ሌቭል ኢዝ ኢምፖርታንት። ስለዚህ ይህ ሌቭል ኦፍ አናላይዝ በጣም ኢምፖርታንት ነው ማለት ነው። አፕላይንግ ሪጊር in our analysis is also important. Scholars writing are nevertheless not always explicit about their particular perspective or level of analysis. So እንግዲህ ስኮላሮች ምንም እንኳን የሚሰጧቸው ሁልጊዜ ግልጽ ባይሆኑ ስለ ተለያየ ፐርሰፕሽን ላይ ሌቭል ኦፍ አናላይዝ ስለዚህ ዘሪደርስ እንግዲህ አንባቢያን ኢትስ ኦልሶ ኢምፖርታንት ቱ ስቴይ ክሪቲካል ኤንድ ሉክ ክሎዝሊ ኢን ኬር። ስለዚህ እንግዲህ ስኮላሮች በተመቻቸው መንግስት ስለሆነ አናላይዝ የሚሰጡት ስለዚህ ደግሞ እነኛ ደግሞ ተቀባዩ ወይም ሪንደሩ በጣም ጠቃሚ የሚባሉ ክሪቲካል የሆነ አተያይና ቱ ሉክ ክሎዝሊ ኢን ኬር ዌን አርጊውመንት ፕሬዘንት ቱ አስ አፒር ስትራድል ፖቴንሻል ኮንፍሊክቲንግ አናሊቲካል ሌንስ። ስለዚህ በተለያየ አናሊቲካል ሌንስም ሌሎች ተራው ማህበረሰብ ሊያው ይገባል ማለት ነው። ሰከንድ ዋን የምንገባው ሌቭል ኦፍ አናላይዝ ግሩፕ ሌቭል የሚለው ነው። ስለዚህ ግሩፖችም በከፍተኛ ደረጃ አስተዋጽኦ አላቸው። ግሩፕ ሌቭል ኦፍ አናላይሲስ try and break the analysis down into certain kind of groups። እንግዲህ ግሩፕ ሌቭል አናላይዝ የሚባለው ደግሞ try and break analysis down to certain kinds of group። ስለዚህ የሆነ ፓርቶች የሆነ ግሩፖች በአንድ ላይ ሆኖ የሚሰጡት ማለት ነው። እነዚህ ደግሞ how they relate to state level and where the position themselves with respect to global dimension። እንግዲህ እነዚህ ሰዎች ደግሞ ባሉበት ደረጃ በስቴት ሌቭልም እንዲሁም ደግሞ ራሳቸውም ደግሞ በዓለም አቀፍ ዳይሜንሽንም ሪስፔክት ተከበሩ ማለት ነው። በጣም ታዋቂ የሆኑ ናቸው። ኢሾፍ ዘይ ዴሊንግ ቢዝነስ የሚያነስ ጉዳይ በዓለም አቀፍ ዳይሜንሽን ላይ ጉዳዩ በጣም ሪስፔክት እውቅና ያለው እነሱ ደግሞ በዓለም አቀፍ ላይ ታዋቂ የሆኑ ናቸው እንጂ ዝም ብሎ ተራው ማህበረሰብ ተሰብስቦ የሆነ ነገር ቢሰጥም ይሄ ብዙ በኢንተርናሽናል ዳይሜንሽን ላይ የሚያመጣው ለውጥ የለም። ነገር ግን እነኛ ሰዎች በስቴት ሌቭል ፖዚሽናቸው ይሄም በመንግስት ደረጃ ሆነ በኢንተርናሽናል ደረጃ ተጽዕኖ የመፍጠር አቅም ያላቸው ናቸው ማለት ነው። እነኚህ መሆን ያለባቸው an example of this can be seen work of England et al who discuss the global financial crisis as miracle expert። እንግዲህ አንድ ኤግዛምፕል ማየት የምንችለው በስራው ኢንግላይ አት ኤል የሚባል ሰው ይሄ ሰውዬ ኢንግሌን ኢት አል የሚባል እንግዲህ እሱ ዲስከስ የሚያደርገው ስለ ዓለም አቀፍ ኢኮኖሚ ክራይሲስ ነው። ሚስሩል እንግዲህ ኤክስፐርትስ ሚስሩል ኤክስፐርትስ pointing at politicalized role of theocratic circles and relative lack of democratic control over borders of large bankers and corporations። ስለዚህ ይህ ሰውዬ ምንድነው የሚለው ስለ ዲስከስ የሚያደርገው ስለ ዓለም አቀፍ የገንዘብ ቀውስ መነሻው ምንድነው ብሎ ያምናል። የፖለቲካል ሚናው በጣም ማነስና የላክ ኦፍ ዲሞክራቲክ ኮንትሮል ዲሞክራሲ የሆነ ስርዓት ያለው አስተዳደር ባለመኖሩ ምክንያት ነው። ደግሞ የባንኮች ትላልቅ ባንክ ላይ የሚሰሩ ቦርዶችና ኮርፖሬሽኖች ትብብራቸው በማነሱ ምክንያት ነው ይሄ ፋይናንሻል ክራይሲስ የመጣው የሚል እንትን አንስቶ ነበር። ስለዚህ ሰውዬ ይሄን ያህል ተደማጭነት ያገኘው ነው ሆኖ በዓለም አቀፍ ደረጃ ሪስፔክት የሆነ ሰው በመሆኑ ነው ማለት ነው። ይሄ ሰውዬ እንደዚህ ይሄን ሐሳብ አንስቶ ይሄን ተደማጭነት እንደሆነ የሚያደርገው ምንድነው ማለት ነው። ለኤግዛምፕል የሚያነሳው ኢንግላይተን ኢት አል የሚባለው ሰውዬ ይሄንን ያሳየናል ማለት ነው። ሰው እነኚህ ምን አላቸው ማለት እንችላለን። ግሩፕ ሌቭል ኦፍ አናላይዝ ፎከሲንግ ኦን ፎሬን ፖሊሲ ውድ ቢ ሉክ እንግዲህ ግሩፕ ሌቭል አናላይዝ ፎከሲንግ የሚያደርገው ፎሬን ፖሊሲ ላይ ነው ይመለከታል። ለምሳሌ as the role of lobbying group lobbying group and the way influence national decision making of an issue
ስለዚህ ሎቢንግ ግሩፕ ወይም የባለስልጣናት ቡድን ለምሳሌ የኢትዮጵያ የህዝብ ተወካዮች ምክር ቤት ማንሳት ትችላላችሁ። የኢትዮጵያ የህዝብ ተወካዮች ምክር ቤት የሚወሰናቸው ውሳኔዎች ለአንድ ሀገር ናሽናል ዲሲሽን ላይ ከፍተኛ ሚና አላቸው። ስለዚህ እነዚህ የህዝብ ተወካዮች ምክር ቤት የሚወስኑት ውሳኔ ለምሳሌ የውጭ ሀገርን አንድ ሀገር ኢትዮጵያ ከሌላኛው ሀገር ጋር ያላትን ግንኙነት ላይ ይችላል። ስለዚህ እነኚህ ሰዎች የወሰኑት ውሳኔ ለኢትዮጵያ ምን አይነት ፋይዳ ይኖረው የሚለው ነገር ሎቢንግ ግሩፖችም እነኚህ የባለስልጣናት ቡድኑ ሚኒስቴሮች የሚያወጣቸው ውሳኔዎች ከነሱ በስተጀርባ ያለውን አናላይዝ ስንሰራ እነዚህም ለኢንተርናሽናል ሪሌሽንም ለአንድ ሀገር የአንድ ሀገር የሚወስኑት ውሳኔም ለአንድ ሀገር በሀገር ውስጥም ለውጭም ተጽዕኖ ሊኖረው ይችላል ማለት ነው። ሎቢ ግሩፖች in this sense a group level of analysis would be more interested in actions of group individuals such as all voters of country and avoid that express their views in general election. እንግዲህ ግሩፕ ሌቭል ኦፍ አናላይስ በጣም ሞር ኢንተረስትድ ነው። የሆነ ኢንዲቪጁዋሎች ተሰባስበው የሚወስዱት ውሳኔ ነው። ይህ ማለት ለምሳሌ ኦል ቮለንተርስ ካንትሪ ይላል። ሁሉም በአንድ ሀገር ያሉ መራጮች ወይም ድምጽ ሰጪዎች እና the way they express their views in general election። ስለዚህ የነሱን እይታ በአጠቃላይ ምርጫ ውስጥ የሚሰጡት ውሳኔ ፖለቲካል ፓርቲስ picking up on the issues of their companies or social movement for to counter the effect of crisis of society። ስለዚህ እነኚህ ፖለቲካል ፓርቲዎች በማህበረሰብ ውስጥ ያላቸው እንቅስቃሴ በማህበረሰብ የሚያደርጉት ካምፔን እነሱ ለዛ ማህበረሰብ ያመጡት ቀውስ እነዛ ነገሮችን ያይና ስለዚህ እነዛ ኢንዲቪጁዋሎች ለዛ መንግስት ወይም ያ ብልጽግና ፓርቲ ጋር የሚመረጠው እነኛ ማህበረሰቦች እነኛ ግሩፖች የሚሰጡት ውሳኔ ለዛ መንግስት ከፍተኛ ሆነ ማለት ነው ኢንፍሉዌንስ አለው ማለት ነው። የግሩፕ ሌቭል ኦፍ አናላይዝ could be interested an activities or pressure group like anonymous። ስለዚህ ግሩፕ ሌቭል ኦፍ አናላይዝ ሌላም ሊሆን ይችላሉ። አክቲቪስቶች እነኚህ ማህበረሰብ አንቂዎች የሚባሉት ለምሳሌ አናኖመስ ሲሆኑ ያልታወቁ ሊሆን ይችላሉ። ዛሲክ ኢንፍሉዌንስ ዘ ግሎባል ዲቤት ግን እነኚህ ከፍተኛ ሆነ አስተዋጽኦ አላቸው በዓለም አቀፍ ላይ የሚነሱ ዲቤቶች አባቱ ዊነር ኤንድ ሉዘር ግሎባላይዜሽን ካፒታል። ስለዚህ እነዚህ ደግሞ ለምንድነው የሚታገሉት? እነኚህ ዲቨሎፕድ እና ዲቨሎፕድ ወይ ለሚሆኑ ግሎባላይዜሽን ላጠቃቸው ካፒታሊዝም ስለተለያዩ ነገሮች ዲቤት ያደርጋሉ። እነኚህ በሐሳብ አንድ የሚሆኑ ግን የማይታወቁ አክቲቪስቶች ሊሆኑ ይችላሉ። ስለዚህ እነዚህ የመሳሰሉ ነገሮች ለኢንተርናሽናል ሪሌሽን ከፍተኛ ሆነ ኢንፍሉዌንስ አላቸው ማለት። ስለዚህ እነዚህ አናላይሲስ ያስፈልጋቸዋል ማለት ነው። በሶስተኛ ደረጃ ስቴት ሌቭል የሚሉን የምናየው ይሆናል። although this idea global or system levels as context of anarchy future in many contribution of international lecture። እንግዲህ ምንም እንኳን ይሄ ስቴት የሚለው ነገር በሌክቸሮች ደረጃ እየቀረ ቢሆንም ወይም ይሄ ስቴት ሲስተም በሲስተም ሌቭል እየተተካ ቢሆንም the main focusing remain state is dominant unit of analysis። ግን በጣም እስካሁን ድረስ ዋና ትኩረት ያላት እስካሁን ድረስ ደረጃውን ይዛ ያለችው የምትገኘው ማነሽ ማለት በበላይነት አናላይዝ ለመስጠት ስቴት ነች ማለት ነው። this enduring focus of state and therefore on state level is analysis referred as relative state centrism discipline። ይህ በጣም የቆየ ስቴት ላይ ትኩረት ያደረገ ነገርና ይህ ነገር ደግሞ ይሄ አናላይዝ ምን ተብሎ ይጠራል? ስቴት ሴንተሪዝም ተብሎ ወይም ሀገር መንግስት ተኮር ተብሎ ይጠራል ማለት ነው። በምንጻረ ቃሉ ሪላቲቭሊ ሲጠራ በአንጻራዊነት ምን ተብሎ ይጠራል? ስቴት ሴንተሪዝም። this means that international relation scholars would be generally not only regard state as central unit of analysis as such። ግን በዚህ መንገድ ደግሞ ይህ ማለት ዓለም አቀፍ ስኮላሮች ስቴት ነች ብቻ ብለው አልተቀመጡም። በማዕከላዊ ወይም አናላይዝ ለመስጠት ስቴት ነች ሴንተራ ብለው ማለት ግን አይደለም ማለት ነው። they also conceive state as the point of reference from other actors። ግን ይሄ ሲባል ስቴት ምንድነች ማለት ነው?
ዋቢ ነች ለሌሎች አክተሮች ለሌሎች ኢንዲቪጁዋል ለሚባለው ግሩፕ ለሚባለው እዛ ስቴት ላይ ተቀምጦ ነው የተለያዩ ውሳኔዎች የሚሰጠው። ስለዚህ ስቴት ምን ነች ማለት ነው? ዋቢ ነች ማለት ወይም ሪፈረንስ ነች ማለት ነው። from this perspective እንግዲህ ለዚህ ፐርስፔክቲቭ ስቴት አክትስ አሬና ኢን which state official politician and decision maker operate። ስለዚህ በዛ ስቴት ደግሞ አክት የሚያደርጉት እነማን ናቸው ማለት ነው? የመንግስት ባለስልጣናት፣ ፖለቲካኖች፣ ዲሲሽን ሜከሮች ኦፕሬት ያደርጋሉ ማለት ነው። ስቴት ሲባል በዛ ነው የተዋቀረው። እዚህ ጠቅላይ ሚኒስትር አብይ አህመድ ሄዶ ከቻይና ጋር የሆነ ስትራቴጂካዊ ባይላተራል ስምምነት ቢያደርግ ማነች ማለት ነው? ኢትዮጵያ የምትባል ሀገር ላይ ቁጭ ብሎ ነው። የሆነ ፖለቲሻኖችም የሆነ ፖለቲካዊ እንቅስቃሴ ለምሳሌ ቅድም ያነሳ ነው ምርጫ ዘመቻ ቢካሄዱ ቢመረጡም በግሩፖች በማህበረሰቡ ቢመረጡም እነዚያም በዛች ሀገር ላይ ቁጭ ብሎ ነው። ዲሲሽን ሜከሮችም እንደዚያ ውሳኔ የሚወስን ሀገር ስላለች ስለዚህ በዛች ሀገር ውስጥ ደግሞ አክት የሚያደርጉት እነኚህ አክት ያደርጋሉ ማለት ነው። The state is seen as the framework that encapsulates societies and as main point of reference from individuals። ስለዚህ ስቴት የምትባለዋ እንደ አንድ ፍሬምወርክ ነች። ሚንስ ምን ማለት ነው? ማህበረሰብንና ዋና ምን የሚባሉ ለኢንዲቪጁዋሎችንም እነዚያን አናላይዝ ለመስጠት ስቴት ሁሉንም አቅፋ የያዘች ነች ማለት ነው። ሶሳይቲ እንደ ግሩፕ ደረጃ የሚሰጠው ትንታኔ ማለት ነው ምን ላይ ተቀምጦ ማለት ነው? ስቴት ነች። ስቴትን ፍሬምወርክ ነች ማለት ቅድም ታውቃችሁ አብይ ኢትዮጵያ ውስጥ ቁጭ ብሎ ነው ከውጭ ሀገር ግንኙነት የሚያደርገው። እነኛ የአብይ ባለስልጣናትም ህዝብ ተወካዮች ምክር ቤትም ውሳኔ መስጠት ይተው ነው እዛች ኢትዮጵያ የምትባል ውስጥ ሀገር መኖራቸው ነው። ኢንዲቪጁዋሎችም አናላይዝ የምንሰጠው እዛች ሀገር ላይ የሚሰጡት ውሳኔ ኢንዲቪጁዋል ለምሳሌ የአብይን ቢሄቪየር ምናምን የምናየው ኢትዮጵያ የምትባል ሀገር ላይ ቁጭ ብሎ ነው። ስለዚህ ስቴት ማለት ዋቢ ወይም ዋና ነች ማለት ነው። ዋና ፖይንት ነች ማለት ነው አናላይዝ ለማድረግ። This predominant focus on state is strongly related to assumption international relation scholars have made about the state also being the main location of power within international space። እንግዲህ በከፍተኛ ደረጃ ኢንተርናሽናል ሪሌሽን አሰብሽናችሁ የሚያያዘው ስቴት ምንድነች ይችላሉ? ስቴት ማለት በቃ ዋና ሎኬሽን ኦፍ ፓወር በኢንተርናሽናል ስፔር ላይ በኢንተርናሽናል ሉል ላይ ስቴት ከፍተኛ የሆነ ፓወር አላት ማለት ነው። this idea that state is where power primarily concentrated located to has been against the historical context within which some most prominent international relation operated the Cold War። ስለዚህ የሀሳብ ደግሞ ስቴት ምንድነች ነው የሚለው በቃ ዋና ደረጃ ኃይል ኮንሰንትሬት ሆኖ ማለት በቃ ማንኛውም ስልጣን አለ። ስለዚህ እቺ እንደ አንድ ደግሞ በጣም ታዋቂ የሚነሳው በስኮላሮች ዘንድ ኮልድ ዋርን ማንሳት ይቻላል። It was the era which much international affairs appear to run via state canal and in line which particular state interest። እንግዲህ it is the ኮልድ ዋር የሚባለው ዘመን በከፍተኛ ደረጃ እንቅስቃሴ ሲደረግ የነበረው በሀገሮች መካከል ነው። ስለዚህ ስቴት እንደ ዋና አናላይዝ በዛን ጊዜ ይሰጣት የነበረው ስቴት ነች ማለት ፓርቲኩላር ስቴት ለአንድ ለተለየ ስቴት ወይም የሆነች ሀገር ፍላጎቷን ለማሳካት የምትጠቀመው በዛን ጊዜ ስቴት ከፍተኛ የሆነ ተደማጭነት የነበራት ነበር። እንግዲህ ኮልድ ዋር እንደምታስታውሱት ካፒታሊስት እና ኮሚኒስት የሚባለው ተከፍሎ እነ አሜሪካ እና ዩኤስኤ ወደ ካፒታሊስት እነ ዩኤስኤስአር ወይም እነ ሶቪየት ዩኒየን ወደ ኮሚኒስት ክላስ ተመድበው ስለዚህ በዛ ከፍተኛ ሩት ዓለም የነበረው ትግል የነበረበት ታይም ነው። ሶ ይሄ ታይም ደግሞ በከፍተኛ ደረጃ ስቴቶች ነበሩ ሲተጉት የነበረው። ስለዚህ አናላይሱም ከማን አድርገን ያን ጊዜ የምንሰጠው ማለት ነው ከስቴት አድርገን ማለት። ስለዚህ ሩሲያ ምንድነው ፈልገው ምንድነው አቋሟ በዛን ጊዜ አሜሪካስ ምንድነው የሚለው ነገር ብዙ ጊዜ ከስቴት ጋር የተያያዘ ነበር ማለት ነው። although the Cold War was long since past a lot of today political life remain managed in state frameworks based on issues like national security, domestic cohesion or internal stability። ምንም እንኳን እንግዲህ ይሄ ቀዝቃዛ ያለም ጦርነት ጊዜ ለረጅም ጊዜ ያለፈ ነገር ቢሆንም የምናነሳው አብዛኛው አሁን ላይ ያለው ፖለቲካል ላይፍ ግን በዚያን ጊዜ እንግዲህ ሁሉ ኦልሞስት የሚባል ደረጃ ፖለቲካው የሚካሄደው በስቴት ነበር። ግን
አሁን ላይ ያ ነገር በዛን ጊዜ በጣም በከፍተኛ ደረጃ የሚካሄደው ሁሉ ነገር በስቴት ነበር። አሁን ላይ ግን ስቴት የምትባለው ነገር በጣም ዋና ከሚባሉ ፍሬምወርኮች ውስጥ የምትሰራበት ግን በከፍተኛ ደረጃ ስቴት የምትሳተፍበት የሚባለው ብሔራዊ ደህንነት ላይ ሀገር አቀፍ ወይም እነዚህ ዶሜስቲክ ኮሄዥን ትብብር እንዲሁ ደግሞ የሀገር ውስጥ መረጋጋት የሚለው ነገር በከፊል የምትሸፍነው ስቴት ነች ማለት ነው። ስቴት ፎርምስ ፕራይመሪ ካይንድ ኦፍ አክተርስ ኢን ሜጀር ኢንተርናሽናል ኦርጋናይዜሽን ሰች አስ ዩናይትድ ኔሽንስ። እንግዲህ ስቴት በቀዳሚነት ነው የምትተውነው በእነኚህ ተቋማቶች ላይ በዓለም አቀፍ ድርጅቶች ላይ ለምሳሌ እንደ ዩናይትድ ኔሽን ዘ ፊውቸር ፕሮሚናንት ኢን ግሎባል ዲስኮርስ። ስለዚህ ስቴት የምትባለው ነገር በከፍተኛ ደረጃ ምን አለች ማለት ነው። እነዚህ ሜጀር የሚባሉ ወይም ዋና የሚባሉ ኢንተርናሽናል ኦርጋናይዜሽን አሁን ድረስ ስቴት ያቺ አቋሟ እንዳለ ነው። በተባበሩ መንግስታት ምንም ስቴት ነች ዋና ቀዳሚነት የምትተውነው። ሶ ዘ ፊውቸርስ ፕሮሚናንትሊ ዘ ግሎባል ዲስኮርስ ኦን ሞስት ዘ ሜጀር ቻሌንጅ። ስለዚህ በዓለማችን ላይ በከፍተኛ ደረጃ ለሚነሱ ችግሮችም ስቴት ነች ማለት ነው እስካሁን ድረስ እየተተወነች ያለችው፣ ወይንም በስቴት ደረጃ ነው አናላይዝ የምንሰጥባቸው በእነኚህ ጉዳዮች ላይ የሚነሱ ጥያቄዎች። ኤንድ ስቴትስ ስቲል ሆልድ ዘ ዋትስ ፌመስ ጀርመን ሶሺዮሎጂስት ማክስ ዌበር ኮልድ ሞኖፖሊ ኦን ቫዮለንስ። እንግዲህ ስቴት እንግዲህ ምን የሚል ስም ሰጥቷታል? የጀርመን ሳይኮሎጂስት ማክስ ዌበር የተባለ ሰውዬ ብሎ ጠርቶታል። ሞኖፖሊ ኦን ቫዮለንስ፣ ማንኛውንም ኃይል የመጠቀም የበላይ ስልጣን አላት እስካሁን ድረስ ስቴት። ኤክስክሉሲቭ ራይት ቱ ሌጂቲሜት ዩዝ ኦፍ ፊዚካል፣ ማንኛውንም ፊዚካል ፎርስ የመጠቀም ህጋዊ የሆነ ስልጣን አላት ማለት ነው ስቴት። ስለዚህ ሌላኛው ጋር ጦርነት የማወጅ ምን ማድረግ በቃ ከፍተኛ የሆነ ስልጣን አላት። ስለዚህ ይህ አናላይስ የሚሰራው ማለት ነው በስቴት ደረጃ ነው ማለት ነው። ስቴትስ ኮንቲኒው ቱ ማተር ኤንድ ዞስ ሃቭ ኤ ፓርት ኦፍ አወር ኮንሲደሬሽን አባውት ዋት ሃፕን ኢን ዘ ወርልድ ኤንድ ዋይ። ስለዚህ ስቴት እስካሁን ድረስ በእነዚህ ጉዳዮች ላይ ከፍተኛ የሆነ አስተዋጽኦ አለ። በዓለም ላይ ምን ተፈጠረ፣ ለምን ተፈጠረ የሚለው ነገር በከፍተኛ ደረጃ ጽንሰ ኮንሲደሬት የምትደረገው እንደማለት ስቴት ነች ማለት ነው። ስቴት አስ ዩኒት ኦፍ አናላይዝ ኤንድ ፍሬም ሪፈረንስ ዊል ቢ ሰርቴኒቲ ኖት ጎ አዌይ ኤኒ ታይም ኖር ዊል ኢንተራክሽን ስቴት ኤ ኪ ሌቭል ኦፍ አናላይዝ ኢንተርናሽናል። ስለዚህ ስቴት የምትባለው ነገር አናላይዝ ለመስጠት እንደ ዋና ሪፈረንስ ነች ማለት ነው። የትም ሩቅ መሄድ አያስፈልግ፣ ስቴት እንደ ዋና ነገር ነች። ስለዚህ በዓለም አቀፍ ግንኙነት ላይም አናላይዝ ለመስጠት ኢንተራክሽን ስቴት አስ ሌቭል ኦፍ አናላይዝ ኢንተርናሽናል። ስለዚህ ስቴት ከፍተኛ የሆነ አስተዋጽኦ አላት ማለት ነው በኢንተርናሽናል ሪሌሽን ላይ። ስቴት ሌቭል አናላይዝ ሜይ ቢ ኢንተረስት ቱ ሉክ አት ኢን ዋን ዘ ፎሎዊንግ። እንግዲህ ስቴት ሌቭል አናላይዝ የሚባለው ኢንተረስት እንግዲህ የተለያየ አይነት እንትኖች አሏት፣ የሚሰጡት ዴፊኒሽኖች አሏት የምናያት። እንግዲህ ስቴት የምታስበው ምንድነች? እንደ አንድ አክተር ነች፣ የራሷ የሆነ መብት አላት ማለት ነው። ሶ ይሄ ደግሞ ክሊር ዲፋይን ኢንቲቲስ፣ ግልጽ የሆነ የተገለጸ ራሱን የቻለ በኢንተርናሽናል ሪሌሽን ላይ የመሳተፍ መብት አላት ማለት ሃቭ ሰርቴን ፕሬፈረንስ ሶ ኤንድ አኮርዲንግሊ ሉክ አት ዜር አክሽን ኤንድ ዲሲዥን ቱ ፋይንድ አን አንሰር ኦር አናላይቲካል ኩዌሽን። ስለዚህ እኛ ለምንሰጠው የትኛውም ትንታኔ ነገሮችን የትኛውም ውሳኔዎችን ስንመለከት ስቴት የምትባለው ነገር መልስ አድርገን ማየት እንችላለን። ኢፍ ሜይ ሉክ አት ሃው ስቴት ኢንተራክት ዊዝ ኢች አዘር ቱ ዲል ዊዝ ክራይሲስ ኢን አዘር ወርልድ። ስለዚህ ስለ ስቴት የተለያዩ ስቴት እርስ በርሳቸው ዲል ሲያደርጉ ከሌላኛው ሀገር ጋራ የእነሱን ፎሬን ፖሊሲ እንዴት ነው ደግሞ እርስ በርሳቸው ሰጀስት የሚደራረጉት፣ እንዴት ነው በኢንተርናሽናል ሌቭል ሪአክት የምታደርገው፣ እንዴት ነው አዘማሚያ ምን ይመስላል፣ እንዴት ነው ኮኦፕሬት የሚያደርጉት፣ እንዴት ነው ፍሬምወርክ ኦፍ ኢንተርናሽናል ኦርጋናይዜሽን ላይ በዓለም አቀፍ ኢንተርናሽናል ኦርጋናይዜሽን ያላችሁ መስተጋብር ምን ይመስላል፣ እንደ ሃው ዊ ሉክ ዘም ኮምፒቲቲቭ ኤንድ አንቲጎኒስት፣ እንዴት ነው እርስ በርስ የሚያደርጉት ግንኙነት የሚለውን ነገር በስቴት ነው አናላይዝ የምንሰጠው። እንዴት ነው አንቲጎኒስት የሚሆኑት እና ደግሞ እንዴት ነው በመያዝ የሚቃረኑት ስቴቶች ኢች ኦፍ ዘም ፑሽንግ ዘ ስትሮንገር ፖዚሽን ኢን ዊች ዋስ ሜክ አፕ ወርልድ ኢኮኖሚ። ስለዚህ በዓለም አቀፍ ሁኔታ ላይ የትኞቹ ሀገሮች ናቸው ኢኮኖሚካሊ ስትሮንግ የሆኑት የሚለው ነገር የምናየው በስቴት ደረጃ ነው ማለት ነው። ስቴት ሌቭል ስተዲ ዊል ኦልሶ ሪኳየር ኬርፉል። እንግዲህ ስቴት ሌቭልን ስናጠና ኬርፉል መሆን ያስፈልጋል ማለት ነው። ኢች ኳት ካይንድ ኦፍ ስቴት ዊ አር ሉኪንግ አት ሃው ዘይ ኦርደር ፖለቲካሊ። ስለዚህ ፖለቲካን እናያለን። ዜር ጂኦግራፊ መልክዓ ምድራዊ አቀማመጧ እንዴት ነው ያች ሀገር፣ ዜር ሂስቶሪካል ያላት ከጎረቤቶች ጋር ያላት ታሪካዊ ግንኙነት ምን ይመስላል፣ እንዲሁ ደግሞ ኤክስፒሪየንስ ኤንድ ኢኮኖሚክ ስታዲንግ ማየት
ያስፈልጋል ማለት ነው። it would like to also look at foreign policy of state። ስለዚህ ሌላ ምን ማለት ያስፈልገናል? የሀገሪቱ የውጭ ፖሊሲ ምን ይመስላል? ከሌላኛው ሀገር ጋር ለምሳሌ የምትራው ኢትዮጵያ የምትቀበለው ለምሳሌ ምን አይነት ፖሊሲ ነው ከጎረቤቶች ጋር አብሮ መኖር የሚለውን ፖሊሲ እናያለን። ኦኬ ምን ይመስላል? ከስተጀርባው ምን ሊኖር ይችላል? ኢኮኖሚክ ፋይዳ ምን ሊኖር ይችላል? ምን ከኋላ ትመለከታለህ። ሚኒንግ ዜር አፕሮች ኤንድ ፕራክቲስ። ኦኬ በምን አይነት አፕሮች ነው የምትተገብረውስ? ኤንድ ፕራክቲስ ኢንተረስቲንግ ዊዝ አዘርስ። ከሌላኛው ሀገር ጋር ኢንተራክት የምታደርገው እንዴት ነው የሚለው ነገር ማየት ያስፈልጋል። ከኢንዲኬተርስ ኦፍ ዘ ፎሬን ፖሊሲ ኦፍ ስቴት ውድ ቱ ፖሊሲ ፕሮፖዝድ ኤንድ ዲሳይድ ገቨርንመንት ስቴትመንት ቶፕ ሌቭል ፖሊሲ። ስለዚህ ቁልፍ የሚባል ደግሞ ኢንዲኬተሮች አሉ። እነዚህም የአንድ ሀገር ፎሬን ፖሊሲ ፕሮፖዝድ የሚደረገውና ዲሳይድ የሚደረገው በማን ነው? በመንግስት ስቴትመንትስ ኦፍ በከፍተኛ የመንግስት ፖሊሲያኖች ነው ማለት። ስለዚህ ነገር ግን ይሄ ነገር ሲባል ዘሮ ኤንድ ዘ ቢሄቪየር ኦፍ ዲፕሎማት ኢዝ ዜር አጆይኒንግ ቢሮክራቲክ ስትራክቸር። ሶ እነኚህ ነገሮችንም ማየት የነሱ ሚና ምን ይመስላል፣ ቢሄቪየራቸው ምንድነው፣ ዲፕሎማቶቹ የነሱ ጋር ደግሞ አጆይን የሚያደርጉ ቢሮክራቲክ ስትራክቸር ምን ይመስላል የሚለውንም ከነሱ እነሱ ስለሆነ ያን ፖሊሲ የሚወስድ ስለዚህ እነሱንም ማየት ያስፈልገናል። ስለዚህ ስለ ስቴት ሌቭል ያለው ነገር ይሄን ይመስላል። ቀጣይ የምንመለከተው ሲስተም ሌቭል ማለት ነው። ሲስተም ሌቭል ፐርስፔክቲቭ would like to conceive the global system as structures or contexts within which state cooperate። እንግዲህ ሲስተም ሌቭል ፐርስፔክቲቭ ደግሞ ምንድነው የሚያየው ኮንሲቭ የሚያደርገው ግሎባል ስርዓቱ ስትራክቸሩ ምን ይመስላል። ይሄ ዓለም አቀፍ ሲስተም ሲባል አጠቃላይ ነው የሚያጠናው ዓለምን እንደ አጠቃላይ ኢንተርናሽናል ሪሌሽን ያያል። ሶ ይህ ነገር ስትራክቸሩ እንዴት ይመስላል፣ ነባራዊ ሁኔታው፣ ሀገሮች ኮኦፕሬት የሚያደርጉት ለምንድን ነው፣ ኮምፒት የሚያደርጉት የሚወዳደሩት፣ እንዲሁ ደግሞ እርስ በርሳቸው ግጭት ውስጥ የሚገቡት ይሄን ኢሹ ኦፍ ናሽናል ኢንተረስት ኦኬ ብሔራዊ ጥቅማቸውን ነው ያለው። ኦኬ ለምን አይነት ነው ሀገሮች ለናሽናል ኢንተረስት ሲሉ ምን ይገባ ማለት ነው፣ ኮኦፕሬት ያደርጋሉ፣ ኮምፒት ያደርጋሉ፣ ኮንፍሮንት ያደርጋሉ እርስ በርስ። ስለዚህ በዚህ ደረጃ እናያለን ማለት ነው። ሲስተም ሌቭል ጊቭ ሚ ቪዥዋላይዝ አት ሌቭል ኦፍ አባብ ስቴት። ስለዚህ የምናየው ምንድነው ከስቴት በላይ በሆነ መንገድ እናየዋለን ይሄ ነገር። ሶ በተለይ ኢምፖርታንት ዛት ኮንቴክስት ኢዝ ዲስትሪቢዩሽን ኦፍ ፓወር አሞንግ ስቴት። በሀገሮች መካከል ያለው የፓወር ክፍፍል ምን ይመስላል። ሚኒንግ ዛት ዌዘር ዜር ኢዝ ዋን ሚን እንግዲህ አንድ ሀገር ራሷ ብቻ ፓወር ኮንሰንትሬት ያደርጋል እቺ ዩኒፖላር ይባላል። ሁለት ሀገሮች ደግሞ ራሳቸውን ናሽናል ኢንተረስታቸውን ለማስጠበቅ ሲሉ ሁለት ሀገሮች እርስ በርሳቸው ጥምረት ይፈጥሩ ይችላሉ። ለምሳሌ ቻይና እና ሩሲያ መመልከት እንችላለን። እዛ ጋር ግን ዩኒፖላር ሲባል አሜሪካ አሜሪካ ለምሳሌ በዚህ በግሎባል ስርዓቱ ላይ ምን አይነት አስተዋጽኦ አላት የሚል ነገር ተተነተናል። እነኚህ ደግሞ ቻይና እና ሩሲያ ደግሞ ሁለቱ ኮኦፕሬት ሲያደርጉ ምንድነው እነኚህ ሀገሮች የፈለጉት ኢንተርናሽናል ሲስተሙ ላይ እንደዚህ ነገር። ሌላው ደግሞ ሴቨራል የሚባለው ደግሞ እነዚያም ሊዋቀሩ ይችላል። ይሄ መልቲፖላር ለምሳሌ ብሪክስ ማንሳት ይችላል። እነ ህንድ፣ እነ ብሪቲሽ፣ እነ ራሽያ፣ ኢትዮጵያ፣ ሳውዝ አፍሪካ ምናምን ብሏል። እነዚህ ደግሞ ጥቅም ምንድነው ከነሱ በስተጀርባ ኦኬ ይሄ ነገር ኢኮኖሚው ለምሳሌ በዶላር ሌላ ገንዘብ ለመተካት ነው አብዛኛው ጊዜ የሚጠቀሰው ይሄ ነገር ብለን ትንታኔ እንሰጣለን በሲስተም ሌቭል ደረጃ ማለት ነው። ሶ ኢን ዚስ ፐርስፔክቲቭ ግሎባል ሰርከምስታንስስ አር ሲን to condition the ability and the opportunity to individual states and groups of states to pursue their interests, cooperate or compete። ስለዚህ ይሄ ነገር ለሀገሮች ኦኬ በዚህ ሁኔታ በዚህን በዓለም አቀፍ አውድ ላይ እነዚህ ሀገሮች ኤቢሊቲያቸው እነኛ ኢንዲቪጁዋል ስቴቶች ወይም ግሩፕ ስቴቶች ለዛ ለኢንተረስታቸው ኮኦፕሬት ኮምፒቲቲቭ ያደርጋሉ ማለት ነው። ስለዚህ በዛ ነገር ደግሞ አቅምም ኦፖርቹኒቲም አግኝተው እነዚህ ሀገሮች የሚያረጉት ነገር የሚለውን ያን ነገር እናያለን። ስለዚህ ሁለት ሀገሮች ለምሳሌ ኢንዲቪጁዋል ስቴት ራሷን የቻለ የሆነ የምትፈልገው ነገር ኦኬ አሜሪካ ለምሳሌ አፍሪካ ውስጥ መጣ የሆነ ማዕድን ወይም የሆነ ሰላም አስከብራለሁ ምናምን ሶማሌ ብላ ስትገባ የሆነ ናሽናል ኢንተረስት አላት። ያ ነገር ምን ይመስላል የሚለው ነው። ደግሞ ሁለት ሀገሮች ወይም ግሩፖች ወይም በቃ ግሩፕ ሲባል ሀገሮች ደግሞ እርስ በርስ ጥምረት ሲፈጥሩ ኦኬ ነገር መተንተ ስለዚህ እነዚህ ሀገሮች ደግሞ ኮንዲሽን ዘ ኤቢሊቲ ኤንድ ኦፖርቹኒቲ ሊያገኙ ወይም ኤቢሊቲ የነኛ ሀገሮች አቅማቸው ምን ይመስላል። ኦኬ እነዚህ ሀገሮች ይሄን ነገር ታደርጉ አሜሪካ ለምሳሌ ምን አይነት ኦፖርቹኒቲ ታገኛቸው። ኦኬ ለምሳሌ አሜሪካ ኤቢሊቲ አላት ኦኬ ያን ኤቢሊቲ ተጠቅማ አልሸባብን ካጠፋች ኦኬ እዛ ጋር ላይ የሆነ የምትፈልገው ነገር አለ። ሌላ ደግሞ ከዛ ለክ ደግሞ ያን ነው የምታገኘው ኦፖርቹኒቲ አለ ተብሎ በዓለም አቀፍ ደረጃ አድናቆት ምናምን ነው። ስለዚህ ያንን ማየት ያስፈልጋል ማለት ነው። the states being embedded in global context traditionally come to assumption that our international system is anarchic። ለምንድን ነው ይሄ
ሲስተም ሌቭል የተባለው ነገር የመጣው ሲባል ይሄ አሁን ያለንበት ኢንተርናሽናል ሲስተም ስለሆነ ማለት ነው አናርኪ ስለሆነ ነው። አናርኪካል ሲስተም ኢዝ እንግዲህ በባለፈው እንዳየነው አናርኪካል ሲስተም ማለት ምንድነው? ላክ ኦፍ ሴንትራል ገቨርንመንት ማለት ነው። ምንም አይነት ሶቨሬን የሆነ ፓወር በኢንተርናሽናል ሪሌሽን ላይ የለም ብለናል። ስለዚህ ያ ማለት ነው ወይም ኢንተርናሽናል ሶቨሬን የሆነ ኃይል የለም። ሶ ዛት ሬጉሌት ኤንድ ኮንትሮል ዋት ሃፕን ስቴት ዜር ዴሊ እንግዲህ ሀገሮች ከሀገሮች ከሚያደርጉት ስምምነት ወይም ምን ተፈጠረ ለምን ተፈጠረ የሚለውን ነገር የሚቆጣጠር እንዲሁም ደግሞ ያን ነገር ሬጉሌት የሚያደርግ ኃይል የለም ማለት ነው። አናርኪስት ማለት ያ ነው። እሱ ባለፈው በጣም አውርተንበታል። ዘ ኢንተርናሽናል ሲስተም ካን ቢ ኮንሲቭድ አስ ሜድ አፕ ኦፍ ስቴት ግሩፕስ እንግዲህ የኢንተርናሽናል ሲስተም መረዳት የምንችለው ሜድ አፕ የሆነ በማን ነው? በስቴቶች በግሩፕ ኦፍ ስቴትስ እንግዲህ የኢንተርናሽናል ሲስተም ግሩፕ ሜድ አፕ የሚሆን የሚችለው ለምሳሌ ግሩፕ ኦፍ ስቴቶች ሜድ ያደርጋሉ ኦርጋናይዜሽኖች፣ ሶሳይቲን፣ ኢንዲቪዥዋልን ዊዝን አክሮስ ሶሳይቲ። ስለዚህ እነዚህ ሁሉ የተዋቀረ ነው ኢንተርናሽናል ሲስተም ዓለም አቀፍ ስርዓቱ ማለት ነው። ይሄ ሀገሮች ኢንዲቪዥዋሎችንም ሀገር አቋርጠው ከሌላኛ ሀገር ጋር የሚያደርጉት ግንኙነት ነው ኢንተርናሽናል ሲስተም የምንለው። ሶ ኢንተርናሽናል ሪሌሽን ጀነራሊ ዲስቲንጉሽ ቢትዊን 3 ሌቭል ኦፍ አናላይሲስ። ስለዚህ ኢንተርናሽናል ሲስተም የምንለው በሶስት ጠቃላይ ሌቭል ኦፍ አናላይሲስ ይከፈላል ይላል። ዘ ሲስተም፣ ዘ ስቴት ቅድም እንዳየናቸው ማለት ነው። እነዚህ ዘ ኢንዲቪዥዋል ተብሎ ይከፈላል በት ይላል። ግን ዘ ግሩፕ ሌቭል ኢዝ ኦልሶ ኢምፖርታንት ኮንሲደር አስ ፎርዝ። ግሩፕ ሌቭልም እንደ አራተኛ በጣም ወሳኝ ነው ማለት ነው ለኢንተርናሽናል። ስለዚህ በአጠቃላይ ኢንተርናሽናል ሪሌሽን ሌቭል ኦፍ አናላይሲስ የምንለው በሶስት ዋና እንደ አራተኛ ግን ደግሞ በጣም ወሳኙ ነገር ግሩፕ ሌቭል የሚባለው እንዳለ ያሳየናል። to able to use level of analysis as analytical device። ስለዚህ እነኚህ ነገሮች መጠቀም ስንችል እነኚህ አናሊቲክሶች እንደ አንድ ምንድነው ማለት ነው አናሊቲካል ዲቫይስ ነው። so we need to be clear about what are most interesting። ስለዚህ ስለምንፈልገው ነገር ግልጽ ሆኖ እንድናገኘው ያግዙናል ማለት ስለምንፈልገው ነገር ያ ነገር ግልጽ እንዲሆን ያነውራ እነኚህ ነገሮች ስንጠቀም። so if you were to study and understanding the 2018 global financial crisis ለምሳሌ ስለ 2008 ስለነበረው የዓለም አቀፍ የገንዘብ ቀውስ ማጥናት ብንፈልግ እና ደግሞ የሱ ኮንሲኩዌንስ ማየት ብንፈልግ for example would you by behavior why approaching discussing in presenting the issue። ስለዚህ ምን ማለት ያስፈልጋል ማለት ነው በተለያየ መንገድ በተለያየ አፕሮች ያን ነገር መግለጽ ያስፈልጋል ማለት ነው። so we need to ስለዚህ በተለያየ መንገድ ዲስከስ በተለያየ መንገድ ስለ ጉዳዩ ፕሬዘንት ማድረግ ያስፈልገናል ማለት ነው። to determine the level of analysis we to need determine what those level of are and ask ourselves some questions። ስለዚህ ምንድነው ማለት ነው ይሄን ነገር መስራት ከፈለግን ራሳችንን ጥያቄዎችን መጠየቅ። ለምሳሌ ስለማን ነው ማጣናው? ለምሳሌ ስለ ግሎባል ይሄ ስለ ገንዘብ ቀውስ ስለሆነ ኦኬ የነገር ያመጣው ማን ነው? ማንኛው ነው? ለምሳሌ አሁን ላይ ያለው ሁኔታ ምን ላይ ከሆነ ኦኬ ለምሳሌ ቭላድሚር ፑቲን ምን አይነት አስተዋጽኦ አለው? የቤንያሚን ኔታንያሁ ምን አይነት አስተዋጽኦ አለው ለግሎባል ኢኮኖሚ የሚለው ነገር በዚያ ነገር ራሳችንን በተለያየ መንገድ ጠይቀን ማጥናት እንችላለን ማለት ነው። መሰንተን እንችላለን። ሲስተም ሌቭል ስታዲስ would need to consider global linkage። እንግዲህ ሲስተም ሌቭል ስታዲ ስናደርግ we need to ምን ያስፈልጋል ማለት ነው ግሎባል ሊንኬጅ። ኦኬ ዓለም አቀፍ ግንኙነቱ ሊንኬጁ ኦኬ ሊንኬጁ ምን ይመስላል? ሀገሮች ለሀገሮች የሚያደርጉት ግንኙነት ዛት ቢዮንድ ቱ ሲንግል ኢንተራክሽን ቢቱን አንድ ሀገር ከአንድ ሀገር ከሚያደርጉት ኢንተራክሽን ባለፈ መንገድ ማየት ያስፈልገናል ግሎባል ሊንኬጁ ማለት ነው። if it would need to look at such things as balance of power between states። ስለዚህ ምን ማለት ያስፈልጋል በሀገሮች መካከል ያለው balance of power ምን ይመስላል and how they determine what happen globally። እስኪ በዓለም አቀፍ ፖለቲካ ላይ ምንድነው የተፈጠረው የሚለው ነገር ማየት ያስፈልጋል። this could be called development that are even outside immediate control። እንግዲህ ምን ይሄ ደግሞ ምን ያጠቃላል እድገትን ኢቭን ሀገሮች መቆጣጠር የማይችሉትን ነገሮችን ማየት ያስፈልጋል። ማንኛውም ሀገር ሊቆጣጠር የማይችለው ነገር ለምሳሌ እንደ ግሎባል ኢኮኖሚ በከፍተኛ ደረጃ እያደገ ነው። አንድ ሀገር የምትቆጣጠር የማትችለው ነገር ነው። ትራንዛክሽናል ቴሮሪዝም፣ ድንበር አቋራጭ ሽብርተኝነት፣ ኢንተርኔት እነኚህ ሁሉ አናላይዝ ሊደረጉ ልናጠናቸው ስንፈልግ እነኚህን ማየትም ያስፈልገናል። ግሎባል ሌቭል ኦፍ ዱ ጊቭ ቱ ቢግ ፒክቸር። ስለዚህ ግሎባል ሌቭል ሲስተም ሌቭል የሚባለው በጣም ትልቅ የሆነ ምስልን ይሰጠናል ማለት ነው። ኤንድ help us grasp wide ranging dynamics emerge of global economy። ስለዚህ በጣም እየተለዋወጠ ያለው በጣም የሰፋ ያለው እየተለዋወጠ ያለውን ስለ ኢኮኖሚያችን የተለያየ እውቀትን ግንዛቤን ይሰጣል ማለት ነው። so system to affect various components። ስለዚህ
ይህ ነገር ደግሞ የተለያየ ኮምፖነንቶች አፌክት ያደርጉታል። ስለዚህ እነዚህ ደግሞ የተለያዩ አፌክት የሚያደርጉ ኮምፖነንቶች የሚያደርሳል ስቴት፣ ናሽናል፣ ኢኮኖሚክ፣ ሶሳይቲስ፣ ኢንዲቪጁዋል። ስለዚህ እነዚህ ሁሉ ምንድነው አስተዋጽኦአቸው የሚለው ነገር ማየት ያስፈልጋል ማለት ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጀነው የቲዩቶሪያል ይሄን ይመስላል። በቀጣይ የምንገናኘው 1.6 ዘ ስትራክቸር ኦፍ ኢንተርናሽናል ሲስተም የምናየው ይሆናል። ስለዚህ ትምህርቱ እንደተመቻችሁ አይሆፕ አደርጋለሁ። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ ማለት ፈልጋለን። በቀጣይ እስከምንገናኝ